አመሰግናለሁ። ቢያንስ የእናንተ ድል አንድ ድል ነው ወደሚገዛቸው ምክንያት ማለት ይቻላል። እሱ ግን ሁለት ድል አላቸው። በመጀመሪያው ጨዋታ ላይ በመጀመሪያ 45 ነው፣ ሁለተኛው 45 ቶሎ ነው ጎል የተቆጠረባቸው። የዚህ ምክንያት ምንድን ነው? ሁለተኛ እዚህ ሜዳው ትንሽ አስቸጋሪ ይመስለኛል። አሁንም እንዳየሽው ዝናብ በኃይለኛ ዝናብ ዘንቦበት አስቸጋሪ ለጨዋታ ሊመች አይመስለኝምና ምንድን ነው ፕላን ቢ ያለሽ ወይ? ቢያንስ የመጀመሪያ ተግባራዊ ማድረግ የምንችልበት ሜዳ ነው ብያለሁ። ስለዚህ ፕላን ቢ ያለሽ ወይ የሚል ነው። የመጀመሪያዋ ሴት ኢትዮጵያዊ አሰልጣኝ ልትሆኚ እመኛለሁ። መልካም ዕድል። አመሰግናለሁ። እሺ፣ አመሰግናለሁ። ዛምቢያ ሁለት እድል ይዞ ነው የሚመጣው። እኛ ግን ማሸነፍና ማሸነፍ ብቻ ነውና ያለችን 90 ደቂቃ ነው። ከትኩረት ሳንወጣ በነበረው የመጀመሪያው ጨዋታችን ልክ ነው 15 ደቂቃ ሳይሞላ ነው ሁለቱም ጎል የገባብንና ከኮንሰንትሬሽን ሳንወጣ ኮንሰንትሬሽን አንዳንዴ ሉዝ እናደርጋለንና ከ15 እስከ 30 ደቂቃ ያለውን ኮንሰንትሬሽናችንን ከፍ አድርገን የተሻለ ነገር ለመስራት ጎሎች እንዳይፈጠሩብን የመጀመሪያ ደቂቃዎች በትኩረት ለመጫወት ዝግጁ ነን። የሜዳ ሁኔታ ያው ከዚህ በፊትም በነበሩት ዝግጅቶች እያየን ነበር። ትሬኒንጎቻችን በዛ ሰዓት ነው እያደረግን ያለነው። ፕላን ቢ የምናዘጋጀው ያው ሜዳው ሲያጫውተን ነው። አሁን የምናየው ሜዳ ውሃ ኳሱን የሚያነጥር ከሆነ ለጨዋታ ብቁ ላይሆን ይችላል። የዳኞች ውሳኔ ነው የሚጠበቀው። ባለን ፕላን ቢ ግን በተቻለ ሶ ሜዳ ላይ ኳሶችን እያደረግን ቢውልድ እያደረግን ነበር የምንጫወተው። በተቻለ አቅም ሶ ሜዳ ላይ እያደረግን ለመጫወት ወደ ፕላን ቢ እንሄዳለን ብዬ አስባለሁ። አመሰግናለሁ ለመልካም ምኞት። ለዛም ተነሳሽነታችን ከፍ ለማድረግ ልጆችም ታሪካቸው የመጀመሪያው ነው ለኔ ብቻ ሳይሆን ሙሉ ስታፉ እና ለሀገር የመጀመሪያ ስለሆነ አመሰግናለሁ። ሮዳ እንግዲህ የመጀመሪያው ጨዋታ ላይ የነበሩ ነገሮች በተወሰነ መልኩ ሲነሳ ነበር። ከዛ ባሻገር ግን በተለይ ሁለተኛ አጋማሽ ላይ የጎል አማራጮችን ከመፈለግ አንጻር ጫና ምን ይችላል፣ ምናልባት ከሜዳ ውጭ የነበረ ጨዋታ ሊሆን ይችላል እና እነዛን ነገሮች ለማየት በሚደረግ ጥረት ወይም እነዛን ነገሮች ለመፈለግ በሚደረግ ጥረት ውስጥ አንዳንዴ ተጫዋቾቹ በአስደንጋጭ ሁኔታ ሶስተኛ የሜዳ ክፍል ላይ ብትንትን ብለው የሚታዩበትን አግባብ በጨዋታው ላይ ስመለከት ነበርና ምናልባት ይህንን ነገር አንቺ አስተውለሽዋል ወይ? ካስተዋልሽው ምን አይነት እቅዶችን ይዘሽ ትገቢያለሽ የሚለው ነው። ሁለተኛው ስለ ተጋጣሚያችን ቡድን ዛምቢያ ነው። ጠንካራ ቡድን ነው፣ ግን ደግሞ በመልስ ጨዋታ ያው የሚፈጠሩ ነገሮች የሚወስኑትን ጨዋታ ሊሆን ይችላል፣ ምንም ጥያቄ የለውም። ግን ከመጀመሪያው ጨዋታ በዛ ግምገማ ላይ ይህንን ቡድን በመልሱ ጨዋታ ልናሸንፍበት እንችላለን የምትይው ዋነኛ ያስባልሽው ነገር ወይም ትልቁ ኮር ፖይንት የሚባለው ነገር ምንድን ነው የሚለው። ሶስተኛውና የመጨረሻው ጥያቄ የሚሆነው ከዚህ በፊት በነበረ በዚሁ ጋዜጣዊ መግለጫ ላይ ከተጫዋቾች የታክቲክ አረዳድ ጋር በተገናኘ በሰጠሽው ሀሳብ ከኢትዮጵያ ስፖርት አካዳሚ የመጡ አንዳንድ ሀሳቦችን ስናስተውል ነበር እና በዛ ሀሳብ ዙሪያ አሁን ያለሽ አቋም ምንድን ነው? ወይም በዚህ ዙሪያ ላይ የምትይኝ ነገር ምንድን ነው? የመጨረሻው መልካም ዕድል የሚለውን ለመግለጽ ወደድኩ። አመሰግናለሁ። እሺ፣ አመሰግናለሁ። የመጀመሪያ ጨዋታችን ያው ከዛምቢያ ጋር ነው። ተደጋጋሚ የዓለም ዋንጫ ያለፈ ቲም ነው። በጥንቃቄ ለመጫወት ነበር ትኩረት ያደረግነው። ወደ መጨረሻ ያው ጨዋታዎች በጋሉ ቁጥር ልጆቻችን ጎሎችን መፍጠር ከቻልና እምነታቸው ከፍ ካለ በኋላ ያለን እኛ እንደ አሰልጣኝ ያለን አዌ ጎል ማግባታችን ለኛ ትልቅ ነገር ነው። ከዛ በኋላ ተጨማሪ ጎሎችን ለማግኘት የአንዳንዴ የልጆቻችን ስሜታቸው ከፍ ያለ ስለሆነ ልጆችም ስለሆኑ ለማግባት ታክቲካል ዲሲፕሊን አይሆንም። በተለይ ፊት ላይ ብትንትን የማለት ነገሮች የታዩት በዛ ምክንያት ነው። ጎሎችን ለማግኘት እኛ ማኔጅ ለማድረግ እየሞከርን ነበር፣ ተጨማሪ ጎሎች እንዳይቆጠሩብን እና ልክ ጨዋታው ሲያልቅ ልጆቹ በጣም ቁጭት አለባቸው። በጣም የማግባት ፍላጎታቸው ከፍተኛ ነው። እኛ ግን ጌሙን ማኔጅ አድርገን መውጣታችን እንደገና
አገራችን ላይ ነው የምንጫወተው የመልሱን ጨዋታ የተሻለ ነገር ልጆቹ በጣም ስሜታዊ ነበሩ። በቃ ለምን ተሸነፍን የሚለው ስሜት አለ። ለምን አቅማቸውን አውጥቶ የተሻለ ነገር ለመስራት ፍላጎት ስለነበራቸው የመልሱ ጨዋታ ላይ ደግሞ ያሳዩናል ብለን ተስፋ እናደርጋለን። እሱንም በተግባር ያሳዩናል። ስለ ተጋጣሚያችን የነበረው የተወሰነ ከኮንጎ ጋር ያየነው ጌሞች ነበሩና ያየናቸው ኪ ፕሌየሮች በእርግጥ እነዛ ልዩነት የፈጠሩብን እነሱ ናቸው። አንድ ወደ 4 የሚሆኑ ተጫዋቾች ናቸው። መነሻውን እዛ ጋር መዝጋት ከቻልን ታክቲካል ዲሲፕሊን ከሆኑ የኛ ልጆች የተሻለ ነገር ሰርተን እንወጣለን። በተለይ ሶስተኛ ሜዳ ላይ ሲገቡ በጣም በፈጣን ማጥቃት ስለሆነ እሱን ከመነሻው ለማቆም ዝግጁ ነን ብለን እናስባለን። አመሰግናለሁ። የአካዳሚ ያው ሀሳብ ነው የተነሳው። እግር ኳስ ደግሞ በቅድሚያ ታድርጉታላችሁ እናምንባችኋለን ከአላህ ጋር። የመጀመሪያው ጨዋታ ላይ ስንመለከት እነሱ በጣም ሃይ ቦሎችን ያበዙ ነበር፣ ረጃጅም ኳሶች ይጣሉ ነበር። እነዛን ረጃጅም ኳሶች ለመቆጣጠር ምን አስባችኋል? በጣም አደገኛ ኳሶች የነበሩት የሚጣሉ ኳሶች ላይ ነበር እዛ ጌም ላይ። ሁለተኛ ደግሞ በዚህኛው ጨዋታ ላይ ከአውሮፓ ያስመጡት ምናልባትም እዛ ጨዋታ ላይ የተሰለፈች አይነት ተጫዋች ነበረች ከስፔን የመጣች። ስለ እሷ ምን አይነት መረጃ አላችሁ? ምን ይኖራችኋል? ስለ እሷ ምን አይነት ነገር ይኖራችኋል ብዬ አስባለሁ። ሶስተኛ ለኢትዮጵያ ሕዝብ ማስተላለፍ የምትፈልጉት መልዕክት ካለ በዚሁ አጋጣሚ እናንተ ሊደግፋችሁ ከእናንተ ቢመጣ ደስ ይለኛል። ከእናንተ የምትሉት ነገር ካለ ምስክር ይቀናል። አመሰግናለሁ ኮች። የአንድ ፎቶግራፍ ስለተነሱ እነሱና ደግሞ በሰበት ብሔራዊ ቡድን ሴቶቹም የወንዶቹ ከጥቂት ወራት በፊት በሴካፋ ውድድር ለዓለም ዋንጫ ለማለፍም ጥሩ ጉዞ አድርጎ ነበር። የነበረውን ድጋፍ የምታስታውሱታላችሁ ከላይ ጀምሮ ከመንግስት አካላት ጀምሮና በእኔ እይታ በዛ በኩል የነበረው ግማሹ እንኳን እናንተ ጋር ይታያል አይመስለኝም። ስፔሻሊ ከእናንተ ከማበረታታት አንጻር ድጋፍም ከማድረግ አንጻር ምክንያቱም በወንዶቹ ጊዜ የነበረው ከፍተኛ ስለሆነ እዚህ ጋር ዓለም ዋንጫ ነው የእናንተ ዓለም ዋንጫ ነው እነሱ ዓለም ዋንጫ ተሳትፎ ጉዳይ ነበርና ከዚህ ጋር ነው ስሜታችሁን የምትገልጹ ቦታችን ምረትም ይሄን ሀሳባችሁን በታነሱ ደስ ይለኛል። እንግዲህ የአንድ ጎል ልዩነት ነው ያለው። አንድ ግብ አስቆጥራችሁ ጨዋታውን አሸነፋችሁ ልታገኙት በተደላለ ተጋጣሚ ቡድን ደግሞ ሞር በትናንት በሰጡት አስተያየት ላይ በተለይ በማጥቃቱ ላይ የነበረባቸውን ክፍተት ለማረም እየሰሩ እንደሆነ የተናገሩበት አጋጣሚ ነበርና ግቦችን ለማስቆጠር እቅድ እንዳላቸው ያሳያል። ቅድም ጥሩና እንዳነሳው ያለፈው ጨዋታ ላይ እርሊ ግቦች ነበሩ። እርሊ ግቦች ካስቆጠሩ ደግሞ በተወሰነ መልኩ የቡድኑ መንፈስም ሊረብሽ ይችላልና ከዛ አንጻር የአጠቃላይ የሰሞኑ የዝግጅታችሁ ዋነኛ ትኩረት ምን ላይ ነበር? ከራሳችሁም ከተጋጣሚ ቡድን አንጻር ምረጥ ታሪክ ልትሰሩ 90 ደቂቃ ብቻ ነው የቀራችሁ። እንግዲህ በኢትዮጵያ ታሪክ ከዚህ ቀደም አንድ ቡድን ብቻ ነው የዓለም ዋንጫ የሚለው ስም ገብቶ የሚያውቀውና ለዛ ጫፍ ላይ ትገኛላችሁ። አጠቃላይ የቡድኑ መንፈስ ምን ይመስላል? ታሪክ ለመጻፍ ኮች እያለች እንዳለችው ከዚህ ቀደም በነበሩ ጨዋታዎችም ቁጭቶች እንደነበራችሁ ስትገልጽ ነበርና የዛ ሁሉ ቁጭታችሁ ደግሞ አሁን ዋናው ቦታ ላይ ትገኛላችሁ። አጠቃላይ የቡድኑ መንፈስ ምን ይመስላል? በርካታ ደጋፊ ደግሞ ይመጣል ተብሎ ይጠበቃልና ያንን ጨዋታ ከማቋቋም አንጻር ምን ያህል ዝግጁ ናችሁ? እነሱ ምታነሽነት ይለኛል። ቴንክ ዩ መልካም እድል። እሺ አመሰግናለሁ። ያው የዛምቢያ ብዙ ጊዜ ሲጫወቱ ረጃጅም ኳሶች ነው የሚጠቀሙት። ያው ብዙ የአፍሪካን ምዕራብ አፍሪካኖችም ረጃጅም ኳሶች ነው የሚጠቀሙትና ያው ከመነሻው ለማቆም ነው ሀሳባችን። ታክቲካል ዲሲፕሊን ከሆንን ያንን ነገር ለማድረግ ዝግጁ ነን። በተሻለ መልኩ ለመቅረብ ነው እየተዘጋጀን የነበረው። ዝግጅታችንም እንደዚህ አይነት ነገሮች ነው። ኳስ እናጣ የነበረው ሂደት በነበሩት የትሬኒንግ ሴሽኖች በቪዲዮም እያሳየናቸው ከነበረን ስህተቶች ለማረም ስህተቶቻችንን የምንቀንስ ከሆነ እነዛን ነገሮች ከመነሻው ማቆም እንችላለን ብዬ ነው የማስበው። የኮርና ኳሶችም ተጠቃሚ ናቸው እነሱ። እነዛ ነገሮች እንዳይፈጠሩ ትሬኒንጎቻችን ላይም ከክላስ ውስጥም እየሰጠናቸው እንገኛለን።
የኢትዮጵያ ሕዝብ ያው እግር ኳስ ወዳድ ነው። 90 ደቂቃ ነው የቀረን፣ መጥቶ እንዲደግፈን ጥሪ አስተላልፋለሁ። አመሰግናለሁ። ወደ ሌላኛው ጥያቄ ሲሄድ ለወንዶች የነበረው እገዛና በሴቶች ያለው ክፍተቶች፣ ያው እኛ ስራችን ላይ ነው ትኩረት የምናደርገው። ብዙ ነገሮች ተብለዋል፣ ግን እኛ እኔ እንዳሰልጣኝ ሌላውም ኮቺንግ ስታፍም ስራችን ላይ ነው ትኩረት አድርገን የምንሰራው። በውጤት ብዙ ነገሮች ይቀየራል። ከዚህ በፊት በነበረው ብሔራዊ ቡድኖች በተጫዋችነትም ዘመንም ክለቦች አልነበሩም ብዙ እና ውጤታማ ከሆነ በኋላ ነው ክለቦችም የተስፋፉት። አሁንም ውጤታማ ሆነን ለሴቶች ብዙ ነገሮች እንዲደረግ ትኩረት እንዲደረግ፣ በሴቶች የዓለም ዋንጫ መግባት አጭር ነው ብዙ ነገሮች ከተደረጉ የሚለውን ነገር እኛ እዚህ ጋር ስንደርስ ከመጀመሪያ ከደቡብ ሱዳን ጋር ስንጫወት ምንም ትኩረት የሚዲያ አካልም ያልነበረም ማለት ይቻላል። ከዛ ወደ ውጤት ስንጠጋ ግን በጣም ብዙ እገዛዎች እየተደረጉ ነው፣ በጣም ብዙ እና ሁሌ ስራችን ላይ ትኩረት እናደርጋለን። እያንዳንዱ ነገሮች በስራችን ነው ማሳመን የምንፈልገው ብዬ ነው የማስበው። ሁሉም የኮቺንግ ስታፍ አባላቶች ከጎናችን እንደሚሆኑ ተስፋ እናደርጋለን። የዝግጅት ሁኔታችን ያው ከመጀመሪያው ጨዋታ ተነስተን የነበሩብን ክፍተቱን ቅድም እንደተናገርኩት በቪዲዮም በክላስ ውስጥም ያለን ክፍተቶችን እየሸፋፈን ባለው ትሬኒንግ ሴሽን ላይ የተሻለ ነገር ለመስራት እየሞከርን ነው። ያው እግር ኳስ ነው፣ መጀመሪያ ጎል ሊገባብን ይችላል። ከዛ በኋላ ግን ማግባት እንደምንችል በቡሩንዲ ጨዋታዎች አሳይተናል። እነዛ ነገሮችን ልጆች ላይ ሳይኮሎጂካሊ እየሰራንባቸው ነው። ማድረግ እንደሚችሉ ልጆች እምነት አላቸው። በትክክልም አድርገውትም ስላሳዩ ሙሉ እምነት አላቸው። አቅማቸውን አውጥቶ ከተጠቀሙ አሁንም ሜዳችን ላይ ነው፣ በህዝባችን ፊት ነው የምንጫወተው። አንድ ጎል ካገባን ብቻ ሳይሆን ተጨማሪ ጎሎችን እንድናስቆጥር የተሻለ በነፃነት ያላቸውን አቅም አውጥተው እንዲጫወቱ ነው በልበ ሙሉነት እየሰሩ የሚገኙትና በልጆቻችን እምነት አለን። የምንሰራውን ስራ አምነው ነው የሚሰሩት። ከቀን ወደ ቀን እየተሻሻሉ ነው የመጡት። ብዙ ኢንተርናሽናል ጌሞች አግኝተዋል። በዚህ እድሜ በጣም እድለኞች ናቸው። በዚህ እድሜ ኢንተርናሽናል ጨዋታ ብዙ ማግኘታቸው ነገ ለብሔራዊ ቡድናችን ለዋናው ለ20 ዓመት የተሻለ ተጫዋቾች ኢንተርናሽናል ልምድ አግኝተው የተሻለ ተጫዋች የሚሆኑበት እና ታሪክ ለመስራት ዝግጁ ናቸው ልጆቻችን። አመሰግናለሁ። እሺ፣ አመሰግናለሁ። ያው ወደ ዓለም ዋንጫ ለማለፍ 90 ደቂቃ ቀርቶናል። ከሜዳችን ውጭ ተሸንፈናል። ከሜዳችን ውጭ ያደረግነው ግን ብዙ ነገር አስተምሮናል። በጠባቡ ውጤት የተሸነፍነው እና በጣም ተቆጭተናል። በጣም ሙሉ ቲሙን የተቆጨው በጣም እና ያን ነገር ደግሞ ለማስተካከል ሀገራችን ከመጣን ጀምሮ ጠንካራ ያለ ትሬኒንግ ሰርተናል እና ያን ጌም ደግሞ በቁጭት እና በጣም በፍላጎት ታሪክ ለመስራትም ዝግጁ ስለሆነ በሀገራችን ያው በደጋፊ ለፊት ውጤቱን ይዘን ለመውጣት በጣም ዝግጁ ነን። ቅድም እንዳነሳው ጥያቄ ያው ድጋፍ ነን በሚለው ነገር ያለው ነገር አሪፍ ነው። ያው ሴት ደግሞ ድጋፍ ምናምን ትፈልጋለች እና ያ ነገር ይቀጥል ነው የምለው። ያው ከፈጣሪ ጋር እናሸንፋለን። Thank you very much. I think as our team we are prepared and we're expecting a good result tomorrow. And we've come here to finish the job which we started in Lusaka, in Ndola, yes. So here we are prepared, we've made our homework, and we are just focusing for tomorrow's game. Yeah. Okay, how do you expect it was? Yeah, we expect a tough game. We are not relaxed, and all what we want is go back to the World Cup. And there is nothing else which we are expecting tomorrow's game. Come rain, come sunshine, we are winning the game for tomorrow. Coach, what makes this game important for the Zambia under-17 national team when you look at the current status of the team?
It's something which Zambia is expecting, and looking at the under 17 for national team under 17, they are the ones who have at least qualified back to back, and this is the third time now we are pushing for us to go back to the World Cup, and we will not let or leave any stone behind so that it can hinder us to qualify for the World Cup. Thank you, Coach. What was your expectation before the game about your opponent, especially before the first leg game? Before the first game, the first leg, we knew that Ethiopia was also a good team, because they've also managed to beat the other teams which were on their way, and we knew that even if they are coming, they are also a good team. So we really prepared it for them. In the first league match, the Brazil player Asher Mamba is not in the squad. After the match, in Zambia asked what is your decision? Is she ready for tomorrow's match? Is she available for tomorrow's second league match? Asher Mamba. Yeah. She's very much ready for tomorrow's game, and she'll play. Any question? The final score was 2-1 at home. Was that the result you expected? Those results were not the results we expected, and those results are under the bridge. And now it's a new game which we are playing here. We are not focusing on what we played at home. Here we are playing a new game. So whatever comes, that's why I've said we've come prepared, we've done our homework, and we are expecting more of what they did at home. Coach, Zambia is one of the most improved countries in women football. We are participating in World Cups, Olympics, and we are trying to be in the U17 World Cup for the third consecutive time. And you have players who are playing in major leagues like American Super League. What is the main reason for your development of women football? Women football, our association now has focused much on grassroots football. That's why we are developing, we are going up. So they are really investing in grassroots. So when you invest in grassroots, expect even going up, the results will be okay. Yeah. You have won our national team with narrow result in country. How was the preparation after you come to Ethiopia for this match? Preparation is a bunch of tasks about Ethiopia. So far, my preparation is in the Bruno. In the game it's not there for home. My results is in the phone but the scoring opportunities yambi but nakangwa kuyashita utilize but na 7 zilabo tizalonga magozi yambi mu game ya Marines there. So she says that the preparation has been good since we arrived in Ethiopia. We don't have any problem. And she says that the result at home is not what we expected. And we missed a lot of chances at home. But tomorrow we're going to score a lot of goals. Taonga, hii game ya Mairo, ukaona mwili na mwe training na wenzako, mwitenga bwanji as ma players na mkampo, ma girls yonse, mwitenga bwanji game ya Mairo. A game is very much important and just as I concentrate kuri ya magozi yetina longa, ija game yetina te home inapita. Apa a game este ya Mairo, yambila pa 0-0 and it's very much focused and teach the concentrate so that kai India game is atipeleka ku World Cup. That's why very much important for this. So we are not going to focus on the result in Dola. We are going to focus on the game here in Ethiopia, and we'll start the game at 0-0 because we know this is the game that will take us to the World Cup, and we are fully focused. It's a new match, and tomorrow we are going in
at 0-0 and we'll put in our best to make sure we go back to the World Cup.